ያለ አባት እንዳያድገኝ አንድ ልጅ በቻለ እንድረስለት ለልጄ ብላችሁ የአንድ ልጅ አባት ነው ለልጅ አድሙ ነው ብሎ ሌላ ሙስሊም የሆናችሁ በአላህ ክርስቲያን የሆናችሁ በክርስቶስ እንደው በቅድስት ድንግል ማርያም ነው የማጸናችሁ። ይሄንን ቪዲዮ አታሳልፉ። መርዳት ባችሉ እንኳን እስከመጨረሻ ይሄን ቪዲዮ ብትከታተሉ ቪዲዮ ቫይራል ይወጣልና እባካችሁን በመተመልኩት አምላክ ነው የማጸናችሁ። አድኑ ነፍስን አድኑ እርዱ ነው የምለው። እኛም የበኩላችንን እሱን ለማቆየት እናንተ በምታዩት ሁኔታ ጥረት እያደረግን ያለነው። ሁለቱም ኩላሊቱ ፌል ስላደረገ አንድና አንድ ያለው አማራጭ ኩላሊት ተከላ ማድረግ አለበት። ንቅለ ተከላ ማድረግ ስላለበት በአሁኑ ሰዓት እስከ 4 ሚሊዮን ብር ያስፈልጋል። የሃይማኖት ልዩነት ሳናደርግ አሳክመን እናድነው። ነገ እኛን ምን እንደሚገጥመን ማንም የሚያውቅ የለምና ምስቱ ደግሞ ኩላሊት ለመስጠትም ሁሉ ፈቃደኛ ሆና ባለበት ሳለ የገንዘብ እጥረት ስላጋጠመው እባካችሁን ገንዘብ ማውጣት ብቻ ነው ከኛ የሚጠበቀው። ቀሪው የፈጣሪ ስራ ነው። ምንም እንደለው ነገር የለም። እባካችሁ እንተባበሩ። መርዳትና ማገዝ የምትፈልጉ በራሱ ስም ያለ የባንክ አካውንት ነው። የኢትዮጵያ ንግድ ባንክ 101505159991 ተሾመ ታከለ። በስልክ ማግኘት የምትፈልጉት 0924 79313 አቅም የሌላችሁ ደግሞ ይሄን ቪዲዮ 50 ጊዜ ኮፒ ሊንክ ብታደርጉ ለ50 እና ለ30 ሰው ሼር ብታደርጉ ቫይራል ወጥቶ ኢትዮጵያም ከኢትዮጵያም ውጭ ላሉ ለደጋግ ኢትዮጵያውያን ይደርሳልና ጨቅላ ሕፃኑ ብዬ እባካችሁ በፈጠራችሁ ነው የምጠይቃችሁ ሁላችሁ